እሺ እነሱ ጋር አብረን የነበርነው ከጅዳ እስከ ሳቢያ ነበር። አብረን የተጓዝነው በአንድ መኪና ማለት ነው። ከዛ ሳቢያ የሆነ ዋድ ያለ ከከተማው ወጣ ብሎ ማለት ነው። ደላሎቹ ተከፋፍለው ወደ ደንበር የምንገነጣጠልበት እና እስከዛ ድረስ አብረን ነበር። እዛ ዋዲው በረሃው ላይ ራሱ ሳቢያ ከከተማ ወጣ ብሎ የሚገለብጠን ይሄ ጭነት መኪና ነው። ተጭነን ሄድ ነው። በላይ ኬንዳ የሚሸፈነው የለም እንደ ሲኖትራክ በዛ ከዛ እዛ 2 ሰዓት የሚሆን አብረን ቁጭ ብለናል። አብረን አውርተናል። ሀኒ ጋር ቪዲዮ ራሱ አለኝ። እሱ የገጠር ልጅም ቀርጾናል። እኔ ወንድሜና ጓደኛዬ ጋር ነበርኩኝ። እነሱ ደግሞ ያው መንገደኞቿ ጋራ እሷ አብራ ነበረች። 3 ወንዶች እና የገጠር ልጅ ጨምሮ እሷ 4ተኛ ማለት ነው። ሌሎችም ነበሩ ወንዶች ምናምን፣ ግን እነሱ ጋር አልተቀላቀልንም። እኛ ለብቻችን ሆነን እያወራን የነበረው። እኔም ቪዲዮ አለኝ እነሱም ቪዲዮ አላቸው። እና ፍጹም ጤነኛን የነበረችው የለበሰችውን ቢጃማ ነው። ቢጃማ በውስጥ ሱሪ ቱታ ነገር ለብሳ ቢጃማ ለብሳ ሰቅስቀው ነበረ። ጫማው ደግሞ ነጠላ ጫማው ነው። የወንዶቹ የለም ነጠላ ጫማ፣ እሱን የለበሰችው ይሄ እንትን ያለው ማለት ነው፣ ማጣበቂያ ያለው ነጠላ ጫማ። ከዛ አጋጣሚ ሆኖ ደላሎቻችን የተለያዩ ሲሆኑ እዛ ተቃቅፈን ተሳስመን ያው እኛ ቀድመን ወጣን ወደ ደንበር ወደ መሪዎቹ ማለት ነው። በመኪና በኖርማል የቤት መኪና እና ብንገናኝም ያው መንገድ ላይ እንገናኛለን ተባብለን እዛ ተለያየን። ደላሎቻችን የተለያዩ ሲሆኑ የኛ በላይ የሚባል ነው። የበላይ የሚባለው ደላላ እኛ 3ታችን ወንድሜና ጓደኛዬ እኔ ብቻ ስለነበርን 3ታችን ወደ አሸናፊ የሚባል ደላላ ተጨመረ።